ሰላም ክብራትና ክብራን እንዴት ናችሁ? እንኳን በድጋሚ ወደ ዳናው ቻይኒስ በሰላም መጣችሁ። በዛሬ ኮርስ የምንማማረው እለት ዕለት ከሰዎች ጋር ኮሚኒኬሽን ስናደርግ ብዙ ጊዜ ልንጠቀም የምንችለው የቋንቋን ዋና አካል ከሚባሉት ውስጥ አንዱን ፕሮናውን እንማራለን። ያው በእንግሊዝኛው ቋንቋ የምናውቃቸው ፕሮናውኖች አሉ። እነዛን ፕሮናውኖች ዳይሬክትሊ ደግሞ በቻይንኛ እንዴት እንጠቀማለን፣ አጠቃቀሙ ከምሳሌ ጋር ቀለል ባለ ሁኔታ ለእናንተ በሚገባችሁ መንገድ አዘጋጅቻለሁ። ጊዜ ለመቆጠብ ያው ቀድሜ ጽፌ አዘጋጅቼላችኋለሁ። አጠራራቸውን፣ ትርጉማቸውን እና ደግሞ ብዙ ጊዜ ስንጠቀም እንዴት አይነት አጠቃቀም ይኖራል የሚለውን በቀላል ምሳሌ አስረዳችኋለሁ ማለት ነው። ከዚህ ኮርስ በኋላ እርግጠኛ ነኝ ራስን ለማስተዋወቅ ከሌሎች ጋር ለመግባባት ትጠቀሙበታላችሁ ብዬ አስባለሁ። ከቀጣይ ኮርስ ላይ ደግሞ ለቀጣይ የምዘጋጅበት ስለ WH ኩዌሽን የምንላቸው ለምሳሌ ዋት፣ ዌር፣ ዌን፣ ዊች የመሳሰሉ ኮመን የተባሉ የቋንቋ መሰረታዊ የምንጠቀማቸው ነገሮች ውስጥ አንዱን ለቀጣይ ቪዲዮ ሰራለሁ። ዛሬ የምንማረው ስለ ፕሮናውን ነው። ወደ ኮርሱ ከመሄዳችን በፊት ቤተሰብ ያልሆናችሁ ጓደኞቻችን ቻናላችንን ሰብስክራይብ በማድረግ ሌሎች ቪዲዮዎች እንዲደርሱ አድርጉ። ቪዲዮ ላይ ያላችሁን ሀሳብ በኮመንት አስቀምጡልኝ። ቀጥታ ወደ ቪዲዮ። እሺ፣ ያው ቅድም እንዳልኳችሁ ስለ ፕሮናውኖች ነው የምንማረው። ፕሮናውንስ በቻይንኛ ዳይትስ ይባላል። ዳይ ማለት መተካት ማለት ነው። ስምን ተክቶ የሚገቡ ናቸው ማለት ነው። ስም በእንግሊዝኛ ናውን ነው አይደል የሚባለው። ናውንን ተክቶ የሚገቡ ወይም ፕሮናውንን እንደምንላቸው ማለት ነው። ፕሮናውን የምንላቸው ዳይትስ ማለት ወርድ ማለት ነው በኢትሰልፍ። ዳይትስ ማለት ስምን የሚተካ ቃል ማለት ነው። ብዙ ጊዜ በአጭሩ ዳይትስ እንላለን እንጂ ሚንግ ዳይትስ ማለት እንችላለን። ሚንግ ዳይትስ፣ ሚንግ ማለት ስም ማለት ነው። ሚንግ ማለት ስም ማለት ነው። ሚንግ ዳይትስ ማለት ስምን የሚተካ ቃል እንደማለት ነው ማለት ነው። በእንግሊዝኛ ያሉ ፕሮናውኖች አይ፣ ዩ፣ ሂ፣ ሺ፣ ኢት የምንላቸው ናቸው ማለት ነው። ብዙ ጊዜ እንላለን ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን ሲንጉላር የምንላቸው ማለት ነው በእንግሊዝኛ። ብዙም ይህንን ዲፕሊ ማጥናት አይጠበቅባችሁም። ትርጉሙን ካወቅን ይበቃናል ማለት ነው። ወ ማለት እኔ ማለት ነው። ወ እኔ፣ ወ በሰርድ ቶን ነው። ቶኑን እንዳትሳሳቱ። ባለፈው ቪዲዮ ሰርቻለሁ። በእያንዳንዱ ቪዲዮ ላይ ሳስተምር እያስታወስኩኝ ነው። ወ ስንል ኢኒሻሉ ደብሊው ወይም ደግሞ ወ ይሆናል ማለት ነው። ፋይናሉ ደግሞ ኦ ነው። ኦ ሆኖ በሰርድ ቶን ማለት ነው። ስለዚህ ስለ ኢኒሻል ስለ ፋይናል የሰራሁት ቪዲዮ ላይ ገብታችሁ ስለ እነዚህ ነገሮች በደንብ ተረዱ። ስለ ቶን የሰራሁት አለ 4 ቶኖች እና አንድ ተጨማሪ ቶን ኒውትራል ቶን አጋጣሚ ሆነው ሰርድ ቶን አለ፣ ፈረስት ቶን አለ፣ እዚህ ጋር ሰከንድ ቶን አለ፣ እዚህ ጋር ኒውትራል ቶን አለ፣ እዚህ ጋር ፎርዝ ቶን አለ። ሁሉም ቶኖች አሉ አጋጣሚ ሆነው እዚህኛው ኮርስ ላይ ራሱ። ስለዚህ ስለ ቶን የሰራሁት ቪዲዮ አለ፣ እሱ ላይ ገብታችሁ መመልከት ትችላላችሁ። ስለዚህ እኔ ማለት ወ በቻይንኛ ማለት ነው። እኔ ወ በእንግሊዝኛ አይ ወይ ደግሞ ሚ የምንለው ነው ማለት ነው። በመቀጠል የምናውቀው ደግሞ ኒ፣ አንተ ወይም አንቺ። በእንግሊዝኛ ዩ ነው የምንለው። ዩ በቻይንኛ ኒ እንላለን ማለት ነው። ኒ ወይም ዩ የሚለው በሲንጉላር ነው ማለት ነው። ምክንያቱም በእንግሊዝኛ ቃላት ላይ ዩ የሚለው ቀጥታ ለሲንጉላርም ለፕሉራልም እኩል እንጠቀማለን። ቻይንኛ ላይ ይለያያል። ለሁሉም በኋላ ፕሉራሉን አሳያቸዋለሁ። እነዚህ ሁሉም ሲንጉላር ወይም ደግሞ በነጠላ ሲሆን ነው ማለት ነው። እኔ በነጠላ ነው። ብዙ እኔዎች ብንሰበሰብ እኛ እንሆናለን፣ በብዙ ይሆናል ማለት ነው። ስለዚህ እሱ ጋር እንመጣለን በኋላ ላይ።
ፕሉራል ፎርም እንዴት እንደምንሰራ አብረን የምናየው ይሆናል ማለት ነው። ለአሁን ግን እኔ ወ፣ አይ፣ አንተ ወይም አንቺ ኒ፣ ዩ፣ ኒ፣ አንተ ታ፣ አንቺ ታ፣ ቁስ አካል ወይም ደግሞ የሆነን ነገር ለመወከል ማለት ኢት የምንለው በቻይንኛ፣ በእንግሊዝኛ ኢት ብለን የምንለው በቻይንኛ ታ ነው። ሶስቱም እንደምታዩት ታ ታ ታ ናቸው ማለት ነው። ስለዚህ በንግግር ልዩነት የለም ማለት ነው። ወንድ ይሁን ሴት ይሁን ወይም ደግሞ እንስሳት ወይም ደግሞ ቁስ አካል ሁሉንም ታ ታ ታ ብለን እንገልጻለን ማለት ነው። ልዩነቱ ምንድነው? ካራክተሮቹ ጋር ነው ማለት ነው። በቻይንኛ ካራክተሩ ይለያያል። በምንጽፍበት ጊዜ ለይተን ማስቀመጥ አለብን። በምንናገር ጊዜ ግን ከኮንቴክስቱ እንረዳለን እንጂ ሶስቱም ታ ታ ታ ይሆናል ማለት ነው። አንድ እዚህ ጋር ተጨማሪ ነገር ምንድነው? አንድን ሰው አንተ ወይም አንቺ የምንለው በእድሜ ከኛ ጋር እኩል ደረጃ ላይ ያለ ሰው ወይም ደግሞ በትምህርት ደረጃ ሊሆን ይችላል፣ በልምድ ሊሆን ይችላል፣ ከኛ ጋር ተቀራራቢ ደረጃ ላይ ያለን ሰው ነው አንተ ወይም አንቺ ብለን የምንጠራው። ነገር ግን አክብረን ለመጥራት በእድሜም ሊሆን ይችላል በደረጃ ከኛ ከፍ ያሉ ሰዎችን አንተ አንቺ ብለን ሳይሆን የምንጠራው እርሶ ብለን ነው የምንጠራው። በአማርኛ ራሱ የራሱ የሆነ ፖላይት ኤክስፕሬሽን አለው ማለት ነው። ይህንን ነገር በቻይንኛ ምን ብሎ ያስቀምጣል? ኒን ኒን። አያችሁ ካራክተሯን እንደምታዩት ከላይ ያለችዋ እቺ ራሷ ኒ ነች፣ አንተ ወይም አንቺ ላይ ያለችው ነች። ከስር ያለችውን ካያችሁ ደግሞ ሲን፣ ሲን ማለት ልብ ማለት ነው። ስለዚህ የሁለት ካራክተሮች ጥምረት ነው። አንተ የሚል አለ፣ የሆነ ደግሞ ልብን የሚገልጽ ካራክተር አለ ከስር ማለት ነው። ስለዚህ ያ ማለት ምንድነው? የሆነ ከልብ የመነጨ አይደል? ሬስፔክት ራሱ የሚመጣ ከልብ የመነጨ ነገር ነው። ስለዚህ ቻይንኛ ካራክተር በማስተምር ጊዜ ላይ ወደፊት የምገልጽላችሁ ይሆናል። ይህንን ሎጂክ ይሄ ኮምቢኔሽን የተፈጠረው ታስቦበት ነው ማለት ነው። ሰውን እርሶ ብለን ከልባችን ሪስፔክት ስለምናደርግ ነው፣ ከልብ ጋር ስለሚገናኝ የልብ ካራክተር የተቀመጠለት ማለት ነው። ይሄን እንዳትረሱ። ቀጥታ አንድን ሰው ለምሳሌ መምህራችሁን ሄዳችሁ ወይም ደግሞ የስራ አለቃችሁን ወይ ደግሞ የሆነ በእድሜ የሚበልጣችሁን ሰው ኒ አትሉም ማለት ነው። ፖላይትሊ ኒን ኒን ኤን እንጨምራለን ማለት ነው። ከዛ ሰከንድ ቶን ኒን ይሆናል ማለት ነው። ይህንን ካለ ይሄ ለአንድ ሰው ነው። እንግዲህ እነዚህ ሁሉ ለአንድ ሰው ነው። ብዙ ለማድረግ ብንፈልግ ለምሳሌ አይ የነበረው ዊ ይሆናል ማለት ነው አይደል? በእንግሊዝኛ ሲሆን ዊ ይሆናል ወይም ደግሞ አስ ይሆናል። ይሄ በእንግሊዝኛ ፕሉራል ሲሆን ወይም ደግሞ በብዙ ሰው ሲገለጽ በዚህ መንገድ ይቀየራል ማለት ነው። አይ ከነበረበት ዊ፣ ለምሳሌ አይ አም ከማለት ዊ አር ብለን እናበዛዋለን ማለት ነው። ቻይንኛ ላይ ስንመጣ ግን በጣም ቀላል በጣም ቀላል ነው። አንድ ቃል ብቻ ከኋላ መጨመር ነው። እሱም መን መን መን። እችን ዶት ነች፣ ፎርዝ ትሆነ እንዳትመስላችሁ ዶት ነች እቺ። አብዛኛውን ጊዜ አይጻፍበትም፣ ግን ለመለየት ለእናንተ ግልጽ እንዲሆን ብዬ ነው በዶት የገለጽኩላችሁ። ምንድነው ይሄ? ኒውትራል ቶን የምንለው ነው ማለት ነው። ፈርስት ቶን፣ ሰከንድ ቶን፣ ሰርድ ቶን፣ ፎርዝ ቶን ብዬ በባለፈው ቪዲዮ አስተምሬ ነበረ አስታውሳችሁ ከሆነ። በተጨማሪ ደግሞ ኒውትራል ቶን የምትባላለች ቶንለስ ማለት ነው። እቺ መን መን። እኛ ለማለት ብንፈልግ ወ መን፣ ወ ሲሆን አንድ ሰው ነው። ወ መን ሲሆን እኛ ይሆናል ማለት ነው። ቀጣዩ ኒ አንተ ወይም አንቺ የሚለውን በነጠላ ሲሆን ብዙ ለማድረግ ስንፈልግ እናንተ ለማለት ብንፈልግ ኒ መን እንላለን ማለት ነው። ስለዚህ ኒ መን ስንል እናንተ እያልኩኝ ነው ማለት ነው። ታመን፣ ታ ማለት አንተ ማለት ነው። ታመን
ስንል ደግሞ እነሱ እንላለን ማለት ነው። ታመን እነሱ። በሴቶች ሲሆን ደግሞ አሁንም ታመን ይሆናል ማለት ነው። ነገር ግን ካራክተሩ ይህንን ነው የምንጠቀመው ማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። ሴቶችም ወንዶችም አንድ ላይ ቢሆኑስ? በምንጽፍ ጊዜ ይህንን ነው የምንጠቀመው ማለት ነው። በወንድ ወይም በማስኩሊን የተቀመጠውን ታ ነው የምንጠቀመው። ታምን ካልን ወንዶች ብቻም ሊሆኑ ይችላሉ፣ ወይም ወንዶችም ሴቶችም አብረው ያለ ግሩፕ ታመን ማለት እንችላለን። ሴት ብቻ ከሆኑ ግን ይሄኛውን ካራክተር ወስደን ታመን ብለን እንገልጻለን ማለት ነው። ዞሮ ዞሮ ምንድነው እነዚህ ፕሮናውኖች ላይ መን የሚል ከኋላ ላይ ስንጨምር አንድ ሰው ከነበረበት ወይም አንድ ፐርሰን ከነበረበት ወደ ፕሉራል ፎርም መቀየሪያ ነች ማለት ነው እቺ መን። ስለዚህ ችን እንዳትረሱ። ችን ካራክተር ካያችሁ ብዛትን ነው የምትገልጸው ማለት ነው። የመጨረሻው ታ የሚለው እንስሳት ወይም ቁሳቁስ። ለምሳሌ ይሄ ቴብል ታ ነው የሚሆነው ማለት ነው። ይሄ እንደማለት ነው። ታ ብዙ ቴብሎች ከሆነ ታመን እንላለን ማለት ነው። ለምሳሌ ድመት፣ ውሻ ምናምን ብናገኝ ታ ብለን ነው የምንገልጸው ማለት ነው። ታሽ ሸይጣ ጎው፣ ይሄ ውሻ የማን ነው ለማለት ብንፈልግ ታሽ ሸይጣ ጎው፣ ታሽ ሸይጣ ጎው። ወይም ደግሞ ይሄ ምንድን ነው ለማለት ብንፈልግ ታሽ ሸማ እንላለን ማለት ነው፣ እንጠይቃለን። ታ የምንለው ከሰው ልጅ ውጭ የሆኑ ቁሳቁስ ወይም ደግሞ እንስሳት ታ በሚለው በዚህኛው ታ ይገለጻል፣ በዚህ ካራክተር ይገለጻል እንጂ በእነዚህ አንጠቀምም ማለት ነው። ፕሉራል ሲሆንም ዘሴም ነው። እዚህ ላይ መን የሚለውን እንጨምራለን፣ ታመን ይሆናል ማለት ነው። ይህ የፕሮናውኑ አገላለጽ ሲሆን አንድ ሰው ራሱን ለማስተዋወቅ በእንግሊዝኛ ብንወስድ ለምሳሌ አይ አም እንላለን ማለት ነው። አይ አም ለምሳሌ አንድ ሰው እኔ መምህር ነኝ ለማለት ቢፈልግ በእንግሊዝኛ አይ አም ቲቸር፣ አይ አም ቲቸር እንላለን ማለት ነው። እቺ አም የምትለዋ በምንድን ነው የምትገለጸው? አም፣ ኢዝ፣ አር እነዚህ ሁሉ ሽ በሚለው ይገለጻል ማለት ነው። አይ አም ቲቸር ለማለት ብንፈልግ ወ ሽ፣ አይ አም እንደማለት ነው። ወ ሽ ላውሽ፣ ላውሽ ማለት መምህር ነው። ባለፈው ቪዲዮ ላይ ይህን አስተምሪያቸው ነበረ። ወ ሽ ላውሽ፣ እኔ መምህር ነኝ ለማለት ብፈልግ ወሽ ላውሽ እንላለን። ላውሽን ለማስታወስ ያክል ላውሽ መምህር ቲቸር። ሹዌሻን 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 ማለት ስቱደንት እንደማለት ነው። ለምሳሌ አንድ ሰው እኔ ተማሪ ነኝ ለማለት ቢፈልግ ወ ሽ ሹዌሻን፣ ወ ሽ ሹዌሻን። ሽ ማለት አም፣ ኢዝ፣ አር የሚለውን ይወክላል በእንግሊዝኛ። ለምሳሌ ዩ አር እንላለን በእንግሊዝኛ አይደል? በቻይነኛ ደግሞ ኒ ሽ እንላለን ማለት ነው። ሂ ኢዝ እንላለን በእንግሊዝኛ፣ በቻይነኛ ሲሆን ታ ሽ እንላለን ማለት ነው። ታ ሽ። ለምሳሌ ይሄን ላው ሽ የሚለው ወይም ደግሞ ሹዌሻን የምንለውን ካራክተር ወይም አይደንቲቲ ለእነዚህ አካላት ለመስጠት ብንፈልግ እችን ነው የምንጠቀመው ለሁሉም ማለት ነው። ለእነዚህ ለሁሉም ሽ የምትለዋ እንጠቀማለን ማለት ነው። ዘ ቱ ቢ እንላለን በእንግሊዝኛ። ወሽ፣ ኒ ሽ፣ ታ ሽ፣ ታ ሽ እንላለን ማለት ነው። በጣም ቀላል ነው። ሽ በሚለው ብቻ አይ አም፣ ሂ ኢዝ፣ ዩ አር ምናምን እንለው ሙሉ በሙሉ በአንዴ ሽ በሚለውን እንጠቀማለን ማለት ነው። በፓስቴንስ ብንሄድ ራሱ አሁንም ሽ ነው። በእንግሊዝኛ ቢሆን ግን ወዝ ይሆናል አይደለ?
አይ ዋዝ፣ አይ ዌር ምናምን እንላለን። እነዚህ ምንድነው? በቻይንኛ ሲሆን ግን ሽ በምትል በአንድ ቃል ሁሉንም ማጠቃለል እንችላለን ማለት ነው። ስለዚህ በኤግዛምፕል ስናይ 我是老师你是学生他是学生他是老师እያለን የተለያየ ኤግዛምፕል መስጠት እንችላለን። በሌላ ካራክተር ራሱ በሌላ አይደንቲቲ እነዚህ ነገሮች መሞከር ትችላላችሁ ማለት ነው። ሌላኛው ቃል እዚህ ጋር ያስቀመጥኩት ደ፣ እቺም ኒውትራል ቶን ነች። ደ የሚለው ቃል የሚጠቅመን ለምንድን ነው? ለምሳሌ ይሄ እቃ የኔ ነው ለማለት ደ ነው የምንጠቀመው ማለት ነው። በቻይንኛ በእንግሊዝኛ ቃል ሲሆን ሃቭ፣ ሶሪ ማይን ወይም ሂስ፣ ሄርስ የምንለው ማለት ነው። እዚህ ጋር ማይን ዚስ ኢዝ ማይን ለማለት እንፈልግ 这是我的 我的 የኔ እንደማለት ነው። ኒ ደ ያንተ ወይም ያንቺ፣ ታ ደ የሱ ወይም የሷ፣ ሶሪ የሱ። ይሄኛው ካራክተር ከተጠቀምን ግን ታ ደ ካልን ሄርስ የሷ እንላለን ማለት ነው። ታደ ታደ የሆነ አካል ነው ግን የሰው ልጅ ያልሆነ ማለት ነው። ደ የሚለው ፖሴሽን ወይም ደግሞ ባለቤትነትን የሚገልጽ ካራክተር ነው ማለት ነው። ለምሳሌ ጀ ይሄ ጀ፣ ሽ ጀ ጀ ማለት ይሄ ማለት ነው። ታ መሆን ይችላል፣ ታ መሆን ይችላል። የሰው ልጅ ወይም ስላልሆነ ቁስ አካል ስለሆነ ታ ይሄኛውን ታ መሆን ይችላል ማለት ነው። ታ ሽ ወደ የኔ ነው፣ ይሄ የኔ ነው። 这是我的我的你的他的ማለት እንችላለን ማለት ነው እያቀያየረን። ቀጣዩ ቃል ዮ ወይም ደግሞ ሃቭ። ለምሳሌ አለህ ወይ፣ አለህ ንብረትነት ወይም ደግሞ የሆነ ነገር ባለቤት ለማድረግ ዮ አለህ ወይ የለህም የሚለውን ነው የሚገልጸው ማለት ነው። ለምሳሌ እኔ መኪና አለኝ ለማለት እንፈልግ ቸ ነው። መኪና ማለት ቸ ነው። ቸ መኪና። ስለዚህ እኔ መኪና አለኝ አይ ሃቭ ኤ ካር ለማለት ብፈልግ አይ ሃቭ የሚለውን ዮ በሚለው ነው የሚተካው ማለት ነው። ወ ዮ ቸ መኪና አለኝ ማለት ነው። ወ ዮ ቸ ኒ ዮ ቸ ታ ዮ ቸ ታ ዮ ቸ ቸ ማለት መኪና ነው። ስለዚህ ሌላም አይነት ነገር እዚህ ጋር ተክተን ዮ መጠቀም እንችላለን። ዮ ማለት ሃቭ ቨርብ ነው፣ በቨርብ ነው። ኤች ደግሞ ፓርቲክል ነች እንጂ ቨርብ አይደለችም ማለት ነው። ስለዚህ ወዮ ኒዮ። ለምሳሌ ኒዮ ገገማ፣ ኒዮ ገገማ፣ ኒዮ ዲዲማ፣ ኒዮ ፐኞማ። ዮ ኒዮ ፐኞማ ጓደኛ አለህ? ዱ ዩ ሃቭ ፍሬንድስ? ወዮ ፐኞ የስ ሃቭ የስ ለማለት ደ እንላለን ማለት ነው። ስለዚህ እነዚህ ፐርሰናል ፕሮናውኖች አጠቃቀማቸው ሞስትሊ እነዚህ ነገሮች እነዚህ ኤሪያዎች ላይ ነው ማለት ነው። ስለዚህ የዛሬውን ኮርስ ሳመራይዝ ለማድረግ ያክል ፐርሰናል ፕሮናውኖች እነዚህ ናቸው። ወ እኔ፣ ኒ አንተ ወይ አንቺ፣ ታ እሱ፣ ታ እሷ፣ ታ ይሄ ወይም ቁስ አካል ማለት ነው። ሰውን ሪስፔክት አድርገን በእድሜ በደረጃ ወይም ደግሞ ስትሬንጅ የሆኑ ሰዎች ከኛ ጋር መግባባት የሌላቸውን ሰዎች እርሶ ብለን አክብረን ለመጥራት ስንፈልግ ደግሞ በሪስፔክት ሞድ ስናደርገው ኒን የሚለውን እንጠቀማለን። እነዚህ ፐርሰናል ፕሮናውኖች በሲንጉላር ወይም ደግሞ በነጠላ ሲሆን እነዚህም በነጠላ ያሉትን ደግሞ ወደ ፕሉራል ወይም ደግሞ ብዙ ለማድረግ የምንጠቀመው እነዚህ ፕሮናውኖች ወ፣ ኒ፣ ታ ኒን አይካተትም። እነዚህ ወ፣ ኒ፣ ታ የሚሉት ላይ መን እየጨመርን ፕሉራል ማድረግ እንችላለን ማለት ነው።
ወመን ኒመን ታመን 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 ብለን ፕሉራል እናደርጋለን ማለት ነው። ሌላው ፖሴሲቭ ፓርቲክል የምንላት ደ አለች። ደ ማይን፣ ሂርስ፣ ሄርስ፣ ዩርስ የምንላቸውን ኤስኤስ ጨምርን ያለ ነው የሚወክል ኬዝ ኦፍ ማንደሪን ደ ነው የምንጠቀመው ማለት ነው። ሶ ወደ፣ ኒደ፣ ታደ 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 እንላለን ማለት ነው። ከፈለግን በፕሉራል ወመንደ፣ ኒመንደ፣ ታመንደ 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 እንላለን ማለት ነው። ይሄ በፕሉራል ነው ማለት ነው። ሌላኛው ሽ ነው። ዘ ቨርብ ቱ ቢ አም ኢዝ አር በእንግሊዝኛው በሚሆንበት ጊዜ በቻይኒዝ ሽ ይሆናል ማለት ነው። ቦዝ ኢን ዘ ፕሬዘንት ኦልሶ ኢን ዘ ፓስት ቴንስ ዊ ኦንሊ ዩዝ ሽ ብቻ ነው የምንጠቀመው። ወሽ፣ ኒሽ፣ ታሽ ታሽ ታሽ። If we want to make it plural, we can say 我们是,你们是,他们是,他们是,他们是 plural ማድረግ እንችላለን ማለት ነው። ቀጣዩ ጉዳይ ዩ ወይም ሃቭ ዮ የሚለው ነው። ሶ ወዮ፣ ኒዮ፣ ታዮ ታዮ። ፕሉራል ለማድረግ ብንፈልግ 我们有，你们有，他们有，他们有，他们有。ዋት ምን አላቸው? ለምሳሌ መኪና ለማለት ብንፈልግ 我有车，我们有车，你们有车，他有车ከፈለግን 他们有车车መኪና። ብር ከሆነስ ቼን 我有钱ማለት እችላለሁ ማለት ነው። ስለዚህ ኢትስ ቬሪ ኢዚ ቬሪ ፍሌክሲብል በጣም ቀላል ነው። ሶ ዋት ዩ ኦል ኒድ ኢዝ ቮካቡላሪ ማለት ነው። ስለዚህ ከዚህ በመቀጠል ቮካቡላሪዎችን እየተጠቀማችሁ ብዙ ቃላትን እያስገባችሁ ሴንቴንስን መመስረት ትችላላችሁ ማለት ነው። በዚህ ኤግዛምፕል መሰረት የተለያዩ ሴንቴንሶችን መስራት ትችላላችሁ። ከሰዎች ጋር መግባባት ትችላላችሁ ማለት ነው። ሶ ይሄን ሪኮርድ አድርጎ ብዙ ጊዜ ፕራክቲስ አድርጎ። ዛሬ ያለን ኮርስ ይህንን ይመስላል። ቀጣይ በሌላ ቶፒክ እስከምንገናኝ ድረስ መልካም ጊዜ። እያጠናችሁ ጠብቁ። Thank you for watching.